ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ቅዱሳን በክርስቶስ ስም ተባረኩልኝ። የጌታ ቃል ለመስማት ጥቂት ደቂቃ ይኑራችሁ። በጌታ ተባረኩ እና በየዕለቱ አንድ ምዕራፍ ብቻ ማንበብን እንዳትረሱ። አንድ ምዕራፍ ጥቂት ደቂቃ አንድ ምዕራፍ አንብቡ። የጌታን ቃል እረፍታችን የሚሆን መንፈስ ቅዱስ ይባረክ። ተባረኩ። ወደ ዛሬው ሀሳብ እንመለሳለን። ጸጋ ይብዛልን። በጌታ በመንፈስና በእውነት ማምለክ ኃያሉ እግዚአብሔር ተናገረ። ከፀሐይ መውጫ እስከ መግቢያ ድረስ ምድርን ጠራት። ፈጽሞ ውብ ከሆነችው ከጽዮንም እግዚአብሔር አበራ። አምላካችን ይመጣል፣ ዝምም አይልም። የሚበላ እሳት በፊቱ የሚያስፈራ አውሎ ንፋሱ በዙሪያው አሉ። በሕዝብም ይፈርድ ዘንድ በላይ ያለው ሰማይና ምድርንም እንዲህ ብሎ ይጠራል። በመሥዋዕትም ከእኔ ጋር ኪዳንን የገቡትን ቅዱሳንን ወደ እኔ ሰብስባቸው። ሰማይንም ጽድቅን ያውጃል፣ እግዚአብሔር ራሱ ፈራጅ ነውና። ሕዝቤ ሆይ ስመኛ ልናገር፣ እስራኤል ሆይ በአንተ ላይ ልመሰክር። አምላኬ እኔ እግዚአብሔር ነኝ። ስለ መሥዋዕት አልነቀፈሁም፣ የሚቃጠል መሥዋዕት ሁል ጊዜ በፊቴ ነው። እኔ ግን ኮርማም ከበረት ፍየሎቹም ከጎሮ የሚፈልግ አይደለሁም። የዱር አራዊት ሁሉ በሺህ ተራሮችም ላይ ያሉት እንስሳት የኔ ነውና፣ በየተራራው ያሉ ወፍ ሁሉ አውቃለሁ። በሜዳም የሚገኙ ተንቀሳቃሽ ፍጡር ሁሉ የኔ ነው። ብራብ ላንተ አልናገርም፣ ዓለምና በውስጥ ያለው ሁሉም የኔ ነውና። ለመሆኑ እኔ የኮርማንን ስጋ እበላለሁን? የፍየልን ደም እጠጣለሁን? ለእግዚአብሔር የምስጋና መስዋዕትንም አቅርብ፣ ለልዑሉ ስለትንም ስጥ። በመከራ ጊዜ ወደ እኔ ጩኽ፣ አድንሃለሁ፣ አንተም ታከብረኛለህ። ክፉን ግን እግዚአብሔር እንዲህ ይለዋል፣ ሕጌንም ለማንበብ ኪዳኔንም በአፉ ልናገር ምን መፍታለሁ? ተግሣጽንም ጠላህ፣ ቃሌንም ወደኋላ ጣልህ። ሌባንን ስታይ አብረክ ነጎደ፣ እድል ፈንታህንም ከአመፀኞቹም ጋር አደረገ። አፍ ለክፋት አዋልህ፣ አንደበትንም ሸንገላን ነገ። ተቀምጠ ወንድምን አማክ፣ የእናትን ልጅ ስም አጎደፈ። እንዲህም ይህን አደረገ፣ ዝም አልሁ። እንዳንተ የሆነው መሰለን? አሁን ግን እገሥጻለሁ፣ ፊት ለፊትም እወቅሳል። እናንተ እግዚአብሔርን የምትረሱ ይህን ልብ በሉ፣ አለበለዚያ ብትንትናችሁን አወጣለሁ፣ የሚያድናችሁም የለም። የምስጋና መስዋዕትን የሚሰዋ ያከብረኛል። መንገዱን ቀና ለሚያደርገው የእግዚአብሔር ማዳን አሳየዋለሁ። ጸጋ ይብዛልን። እግዚአብሔር መንገድ እንድንኖር እግዚአብሔር ይርዳ። ተባረክ። ጸጥታ